እዛ ቦታ ካገኘሽው ኃጢአት እንደምትሰሪ ያወቅሽ የምትሄጂበት ቦታ የለሽም። እዛ ቦታ ከተገናኛት እንደምታስነውራት ያወቅ የምትሄድበት ቦታ የለም። እዛ ቦታ ከተገናኛችሁ ሐሜት እንዳለ፣ እዛ ቦታ ከሄዳችሁ ስካር እንዳለ ያወቃችሁ አልሰክርም አንድ ሁለት ብቻ ብዬ እመለሳለሁ ብለን የምንሄድበት አይደለም። እያወቅን አይ ዛሬ አሸንፈዋለሁ፣ ዛሬ ይታገለዋለሁ፣ ዛሬ ድራርገዋለሁ፣ ዛሬ አታልለዋለሁ እያልን ደግመን ራሳችንን የምንፈትንበት በጣም ብዙ ኃጢአት አለ። ማምለጥ እያለብን ስላላመለጥ ነው፣ ማሸነፍ እያለብን ስላላሸነፍ ብሎ ካሰበ የማይነሳበት ኃጢአት ነው፣ የማይወጣበት ኃጢአት። በጣም ብዙ ወንድሞቻችን በጣም ብዙ እህቶቻችን የማይወጡበት ጉድጓድ ሆኖባቸው የማይወጡበት ሳይክል ሆኖባቸው ወድቀው ይቀሩት በዛ መልኩ። አንዴ ከወደቁ በኋላ ለመነሳት ተስፋ ስለሚያሰጥ ተስፋ ስለሚያስቆርጥ በጣም የመቆሸሽ በጣም የመርከስ ስሜት እንዲሰማን ስለሚያደርግ ማለት የመሰበር ስሜት እንዲሰማን ስለሚያደርግ ማለት ብዙ አገልጋዮችን አጥተናል፣ ብዙ ዲያቆናትን አጥተናል፣ ብዙ ዘማሪያን አጥተናል፣ ብዙ የቤተክርስቲያን ልጆችን አጥተናል። ለመነሳት ምን ስለሚከብድ ማለት። ስለዚህ አርቀን የማጠር የመሸሽ ግዴታ ያለብን መጽሐፍ ቅዱስም ሽሹ የሚለው ለዛ ነው። ሽሹ ነው አይደል? ታገሉት አሸንፉት አይልም፣ ሽሹት ነው የሚል። በቃ ሽሹት ነው፣ ከዝሙት ሽሹ ነው የሚል። የምንታገለውና ማንታገለው ኃጢአት አለ። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዝሙትን በተመለከተ ሲያስተምር ያው ሁላችንም እንደምናውቀው አስቀድሞ በሙሴና በነቢያት የተሰጡ ሕጎችን እግዚአብሔር አምላክ አላስቀራቸውም አይደል? በአዲስ ኪዳን ጌታችን ልሽራቸው አልመጣሁም አይደል? ምን ላደርጋቸው ነው የመጣሁት አለ? ልፈጽማቸው አይደል? ፍጹም ላደርጋቸው ፐርፌክት ላደርጋቸው ነው የመጣሁት አለ። ልሽራቸው ላስቀራቸው ሳይሆን ላሻሽላቸው ላሳድጋቸው ፍጹም ላደርጋቸው ነው የመጣሁት ብሎ። ስለዚህ በኦሪቱ አትግደል ነበረ። ለአባቶቻችሁ አስቀድሞ አትግደል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን በከንቱ የሚቆጣ ፍርድ ይገባዋል፣ ወንድሙን የሚሳደብ የገሃነም ፍርድ ይገባዋል። በኦሪቱ ተከልክሎ የነበረው መግደል ነው አይደል? አሁን ግን ግድያ ጋር ምን አደረሰ? ወደ ግድያ የሚወስደው ቁጣ እንኳን ምን አለን? አልተፈቀደልም። ኃጢአት ነው። ህጉ ከበረ ወይስ አልከበረ? ከፍ አለ ወይስ ከፍ አላለም? የተሰጠን የእግዚአብሔር ጸጋ ከፍ ስላለ በአዲስ ኪዳን ክርስቲያኖች የሚጠበቅብንም ነገር ምን ብሏል? ከፍ ብሏል። ብዙ ከሰጡት ብዙ ይጠብቁበታል ስለሚል መጽሐፍ ቅዱስ ማለት ነው። ኃጢአትን ማሸነፍ የምንችልበት እምቢ ማለት የምንችልበት ጸጋ ስለተሰጠን ኃጢአትን የምንሰራባቸው 3 ደረጃዎች አሉ አለ። የመጀመሪያው ፕሮቮኬሽን የኃጢአት ሐሳብ የሚመጣበት ጊዜ ነው፣ የሚጫርበት ጊዜ ማለት ነው። ልክ ሐሳቡ መጀመሪያ አእምሯችሁ ሲጫር አለ አይደል? ያ የመጀመሪያው ደረጃ ነው አለ። እዛ ደረጃ ላይ ደግሞ ያንን የኃጢአት ሐሳብ በህሊና ማመላለስ ነው፣ ኢንጆይንግ ዘ አይዲያ ማለት ነው። ሐሳቡን መልሰን መላለሰን እናስባለን። ይህ ነገር እንዴት ነው? እንዲህ ባደርገውስ? እንዲህ ቢሆንስ? እያልን ማሰብ እንጀምራለን። በዛ በምናስበው ክፉ ሐሳብ ደስ መሰኘት እንጀምራለን። ሶስተኛው ደረጃ ደግሞ መፈጸም ነው፣ ሳቲስፋክሽን። ያንን ያሰብነውን ክፉ ኃጢአት ፈጽመ ነው በተግባር የምንፈልገውን ከንቱ የሆነ ደስታ ለማግኘት የምናደርገው ጥረት ማለት በተግባር መፈጸም። በኦሪቱ ተከልክሎ የነበረው የትኛው ደረጃ ነው? እየሰማችሁኝ ከሆነ የመጨረሻው አይደል? መፈጸሙ ነው፣ ድርጊቱን ማድረጉን የተከለከለው። አሁን ግን ጌታ የመጀመሪያው ደረጃ ላይ እየገደለው ነው። ገና ስታይ ማየትን ነው እንደከለከለው ጌታችን። ሴትን አይቶ ሴትን ያየ ሰው አመነዘረ ነው አይደለም? ያየ ከዛ በኋላስ ልክ ስታይ ክፉ ያልከው የኃጢአት ሐሳብ ይጫርባል ይላል። ያን ጊዜ ካልገደልከውና ያንን ሐሳብ ማመላለስ ከጀመርክ ከዛች ሴት ጋር ወይ ከዛ ወንድ ጋር ዝሙት ብትፈጽም ዱካይ ብትፈጽም የምታገኘውን ደስታ ማሰብ ከጀመርክ ያንን ክፉ ሐሳብ በሊና ማመላለስ ከጀመርክ ምን ሆነሃል እያለን አመንዝራል ወድቀሃል እያለን አርቆ አጥሮ ማለት ነው ጌታችን። ኃጢአቱ ጋር ሳንደርስ ገና ከሩቁ ማለት ነው የሚያረክሰን የምንወርቅበት በደል ጋር ሳንደርስ ገና በሩቁ አባቶቻችን መጀመሪያ ማየት ይመጣል፣ ርዕይ ይመጣል፣ ከዛ በኋላ ገሲስ ይመጣል፣ መንካት መዳሰስ ይመጣል፣ ከዛ አጼኖ ይመጣል፣ ማሽተት ይመጣል፣ ከዛ በኋላ ድቀት ይገጥማል፣ መውደቅ ይመጣል ይላል። መጀመሪያ ታያለህ፣ ከዛ ቁጭ ብለህ ማውራት፣ መጨባበጥ፣ መነካካት ትጀምራለህ፣ ከዛ መዓዛ ማሽተት ትጀምራለህ፣ ከዛ በኋላ ትወድቃለህ።